ነገር ሰው ሊያድነው አይችልም። ኢየሱስ ብቻ ያድናል። በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። ክብር ንገስ፣ ክብር ንገስ፣ ክብር ንገስ፣ ክብር ንገስ እግዚአብሔር ልጅ ጌታ ኢየሱስ፣ ጌታ ኢየሱስ ምሕረት የገነነለት እግዚአብሔር የሚጠብቀን ይቅርታ የሚያደርግለት እንደኔ ያለ ሰው ማነው? የሰው መዝገብ አገላብጠህ በቁርጥ ቀን ትደርሳለህ። ልጨምር እንጂ እኔም እንዲህ ልበል፣ ሸክሜ ከላይ ላረግልኝ ገደል። ስምህን አወቅሁት ደግሞ ታምኜበታለሁ። የጸና ግንብ ነው ከስንቱ አምልጬ ተጠግቼ ከፍ ከፍ ብያለሁ። እግዚአብሔር ሙሴን አትገባም ባለበት ሰዓት ላይ ሙሴ ቆመና ለእስራኤል እንደዚህ አለ፣ ይሹሩን ሆይ። ይሹሩን የእስራኤል የቁልምጫ መጠሪያው የፍቅር ስማቸው ይሹሩን ሆይ አለ። እስራኤል በሙሉ ሙሴ ሊመርቃቸው ስለሆነ እጃቸውን ከልባቸው ጋር አንስተው ነው የሚሰሙት። ይሹሩን ሆይ ሲል አሜን። በሰማያት ላይ ለረድኤት በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም። አረ ጴንጤ ኮሜንት በኢየሱስ ስም ይሄን ቪዲዮ ለቅቄ የጴንጤ ኮሜንት በጣም እያሳቀኝ ነው። ኮፒ ሊንክ ሪፖስት ማድረጋችሁን አትርሱ። ይሄን ቤት ፎሎ አላደረጋችሁም ፎሎ እያደረጋችሁ እስቲ ስማና ኮሜንቱና ነው። ድንገት ጴንጤ ኮንኩ ጸበል ውሰዱኝ ብዬ ነበረ። ይሄ በስንዴ የመጣ ሃይማኖት መቼም ብዬ ነበረ። አረ የእናት አባቴን መቼም ብዬ ነበረ። አሁን ግን ጴንጤ ነኝ። አንቺም አንተም በቅርቡ ይሄን ኮሜንት አንብቡልኝ። ለምን በቦሎቄ አይመጣም? ኢየሱስ ጌታ ነው። እንኳንም ጌታ አገኘኝ፣ ጌታ ይመስገን ይላል። ለምን በኮረሪማ አይመጣም? ዋናው መዳኒ ነው ብያለሁ። ጎተራ ሙሉ ወንጌል የተቆለለው ድንጋይ እኔ ወረወርኩት ነበር። አሁን ግን ስሙ ድንቅ ነው፣ ጴንጤ ሆኛለሁ። አልሐምዱሊላህ ጴንጤ በረገጠበት ቦታ ረግጥም ብዬ ነበረ። አሁን ግን ጴንጤ ነኝ። የኔማ ይለያል። ጴንጤ ኮንክ አብጃለሁ። እመቤቴ አሳደሽ ግደኝ ብዬ ነበር። ማርያምም አልገደለችኝም፣ እኔም አላበድኩም። ክብር ለጌታው መርጦኝ አሁን ጴንጤ ነኝ። እናንተስ ምን ብላችሁ ነበር? ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ ማድረጋችሁ ትርሱ። ተባረኩ። ድንገት ሞቶብኝ Hey y'all, come look at this. ስዕላድኗንና ጸበሏን እያሻሸሁኝ ልጄን ከሞት አድናልኛለች ስውሯ ማርያም እና What? መጥቼ መሰክራለሁ ስላልኩ ነው። ይሄው ልጄን ይዤ መጥቼ መስክሬያለሁ። ለስሟ መግለጫ አመስግኑልኝ፣ ድንግል ማርያምን አመስግኑልኝ፣ ድንግል ማርያምን አመስግኑልኝ። ከሞት ነው ያዳነችልኝ ነው። አመስግኑልኝ ድንግል ማርያም። ምንም ነገር ሰው ሊያድነው አይችልም። ኢየሱስ ብቻ ያድናል። እሱ የሚያድን የዘላለም ሕይወት አለው። ኢየሱስ ክርስቶስ ብቻ የሚያድነው እሱ ነው። ኢየሱስ ክርስቶስ ብቸኛ፣ ያለ ቲፎዞ የሚያድን፣ ያለ ደጋፊ የሚያድን፣ ያለ ረዳት የሚያድን ብቸኛ አዳኝ ኢየሱስ ብቻ ነው። እኔ አንድ መዝሰው ክፈትልኝ ነው እንጂ ዝጋብኝ እንዴት ይላል? ዝጋብኝ የስኬቴን ክብር ስለሌለን አይደለም አደባባይ የወጣ ነው። በጣም ክብር ያለን ሰዎች ነን። ስለ ወንጌል ግን ክብሬን ጥያለሁ። ለምን? አንተ የዘላለም ሕይወት ታገኝ ዘንድ። አዎ የምትሰድበኝ አንተ፣ አዎ የምትንቂኝ አንቺ የዘላለም ሕይወት ታገኝ ዘንድ
እኔ በፊትሽ ስለዚህ ወንጌል ቆሜያለሁ። ኢየሱስ ይወድሻል። ሙጥኝ ይላለው አንተም ብቻ የሙጥኝ ከራኩበት ስፍራ ይኸው ቀረብኩኝ የሚተርፈው ሕይወት እንዲበዛልኝ የቃልህን እውነት ለልቤ አብራልኝ። ከዚህ ቀደም ከዘፈኑ ዓለም መጥቷል ብዬ ቪዲዮ የሰራሁበት ወንድማችን እግዚአብሔር ሲረዳ ከዚህ ሱቂ ለነዚህ በጥቁመና በጥቁመልካ ወደዚህ ትለወጣል። እንዳትደነግጡ ዝና የተሰኘውን የተወዳጁን ዘማሪ ኤፍሬም አለሙን መዝሙር በትግርኛ ቋንቋ ቀይሮ ይዞላችሁ መጥቷል። ታዲያ አሁን ከደቂቃዎች በፊት በራሱ ዩቲዩብ ቻናል ላይ ስለለቀቀ ሁላችሁም ገብታችሁ እንድትባረኩበትና ዩቲዩብ ቻናሉንም ሰብስክራይብ እንድታደርጉ አበረታታችኋለሁ። ኮመንት ላይም ገብታችሁ እንኳን በሰላም መጣ እያላችሁ ጻፉለት። ጌታ ኢየሱስ ይወዳችኋል። ተባረኩ። ሁሉም ሰው ተስማምቶ ኮመንት የጻፈበትን ቪዲዮ ላሳያችሁና ኮመንቶቹን አብረን እናነባለን። ሲናገር ዮሐንስ እንዲህ ሲል መሰከረ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። አየህ፣ የኔና ያንተ ኃጢአት በኔና ባንተ ችሎታ አይወገድም። ረፍት የለም። ያለ ክርስቶስ ደስታ የለም። ያለ ክርስቶስ ዘላለማዊ ረፍት የለም። ለከኔ ነግራችኋለሁ፣ የተሰቀለው ኢየሱስ ከዘላለም ሞት ያድናል። የተሰቀለው ክርስቶስ ከዘላለም ወደ አብ የምንገባበት ብቸኛው በር ኢየሱስ ክርስቶስ ነው። ኢየሱስ ይወዳል። ተባረክልኝ። ኢየሱስ ክርስቶስ ይወዳችኋል። አሜን። ተባረክ። እኔ እውነትም ሕይወትም መንገድም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ማለት አፈልግም። ኢየሱስ ሞቶላል። አንገቴ ላይ መስቀል አስራል፣ ግን አፈልግም። ኢየሱስ ለምን አፈልግም? ይወዳል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለ ኃጢአት ሞቶላል። በሶስተኛ ቀን ከሞት ተነስቷል። ፈልግ፣ በልብ እመንበት። ኢየሱስ ክርስቶስ ስለ ኃጢአታችሁ ሞቶላችኋል። ኢየሱስ ክርስቶስ ያድናል። ወዳጆች፣ አንዳንድ ሰዎች ይበሳጫሉ። ልጸልል ፈቃደኛ